ሰላም ቤተሰብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ስለ ታካ ፕላትፎርም እንዴት ቬሪፋይ እንደምታደርጉ አሳይቻችሁ ነበር። ዛሬ ደግሞ እንዴት ሆስት ወይም ኤጀንስ እንደምትሆኑ አሳያችኋለሁ። ስለዚህ ቪዲዮን ኮፒ ሊንክ እያደረጋችሁ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ ተባበሩ። ከስር እንደምታዩት ፓርቲ ሜት ኢንቦክስ እና ሚ የሚል ነገሮች አሉ። አንዴ ሚ የሚለውን ስንነካ ወደዚህ ፌስ ያመጣናል። ከዛን ጆይን ኤጀንስ የሚለውን አንዴ እንነካለን። እንደዚህ አይነት ኢንተርፌስ ውስጥ ይከተናል። ኔትወርክ ስለሆነ ትንሽ እንጠብቀዋለን። ከዛን ወደዚህ ፔጅ ሲያመጣን እዚህ ጋር ፕሊስ ኢንተር የምትለው ጋር አይዲ ታስገባላችሁ። የምታስገቡትን አይዲ ከላይ ታገኙታላችሁ። ያስገባችሁን ሰው ለምሳሌ የኔን አይዲ 58 28 96 466 ከዛን ሰርች ስታደርጉት ኮንፊርም በሉት ይሏቸዋል። ኮንፊርም ብላችሁ ሆስት መሆን ትችላላችሁ። እንደዚህ እያደረጋችሁ በሆስትነት መስራት ትችላላችሁ። ሴቶች ሆስት ሆናችሁ ለ7 ቀን ታክሳችሁን ከተቀበላችሁ በኋላ ኤጀንት መሆን ትችላላችሁ። ወንዶች ደግሞ የዛኑ ቀን ኤጀንት ሆናችሁ ልጆች በስራችሁ ማስገባት ትችላላችሁ። ስለዚህ በሚቀጥለው ቀን ፓርት 3 በኤጀንት እንዴት መሆን እንደምትችሉ በቀጣይ ቪዲዮ የማሳያችሁ ይሆናል። እስከዛው ድረስ ሰላም ሁኑ።